ክውን ያልኩት እናንተ አሮን ግን በዩኒፎርም እንዴት ነው የሚያምረው በአይንሽ ነቀላርጊ የኔ ክራሽ መሆን ሁሉም ሰው ነው የሚያውቀው ጀስት ወንድም ለቀቅ አድርጉት እሱ አበሻ ሴት አይደለም አትኝም ወንድምሽ ነው ብዬ እንጂ ምን አለሽ በቃ ይሄ ሰርግ ሲያልቅ ባንዳችን ፍቅር ጠብቃላለ ወይ ረጅም ጊዜ ሆነን ከተገናኘ መንገድ በሰላም መጣህ አይደል? እማማ መቼስ ደስተኛ ነው የምትሆነው። ምን እባክሽ ስራዬን መስራት አለብኝ። ወደ ናይሮቢ መለሳለሁ። በረከት ይሄንን ለሱ ነበር ያመጣው። ያሮን በጣም ተቸገርክ። እሱ ተኝቷል። ሲነቃ ግን እሰጠዋለሁ። እርግጠኛ ነኝ በጣም ነው ደስ የሚለው። አሮን እንግዶች ለሰላምታ ይፈልጋሉ። መጣሁ። የሰርግ ጥሪ ያልደረሰን ግን ምን አስተነው አለቃ? አንተ ማን? ሹፌር። ሰርጉ እንዳለቃ ያሉ ወሳኝ ሰዎች የሚገኙበት ነው። ለኛ ለወዛደሮች ቦታ የለም። አንዳንዴ ግን ተፈሪ ከሰው በታች አድርጎ ነው የሚቆጥረን። እስቲ ዝም በል። ቆራጡ ተፈሪ ጠንካራ ሰራተኛና ፍትሃዊ ባለሀብትም ጭምር ነው። እድሜ ለሱ በል። ይሄኔ እስከዛሬ ሮብ ገበያ ዶሮውን እየሸጥክ ነበር። አባዬ ገንዘብ ከመሰብሰብ ዙሪያ ራምቦ እንዳናምነው በተደጋጋሚ ነግሬ ነበር። ያልጠረጠረ ተመነጠረ ይባላል። አየህ ሰውን በትንሹም ቢሆን ካላመንከው አብረው መስራት አትችልም። ትችላለህ። አባባሎች ጥሩ ሊሆኑ ይችላሉ፣ ግን ሁሉ ጊዜ ልክ አይደሉም። ልጄ ጥሩ እንደተናገርክ አምናለሁ። በነገራችን ላይ ዶክተር ኤፍሬም 30% ያህል ከዶላሩ ላይ ይፈልጋል። ምንም ዋጋ ሳትጨምር ስጠው።